ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ጤና ይስጥልን የኢትዮ ግዕዝ ቤተሰቦች። አዲሱ ሳምንት የገንዘብ ሲሳይና የሥራ በረከት ይዞላችሁ እንዲመጣ ከልብ እንመኛለን። ዛሬ ከጥር 25 እስከ የካቲት 1 ቀን 2018 ዓመተ ምህረት ያለውን ሳምንት በገንዘብና በብልጽግና ጉልበት እይታ እንቃኘዋለን። በዚህ ሳምንት አጽናፈ ሰማይ ለኪሳችን ገንዘብ ትልቅ የምሥራች ይዛለች። ለውጥ አምጪውና ድንገተኛ ዕድሎችን አቀጣጣዩ ፕላኔት ዩራነስ ላለፉት 5 ወራት ሲያደርግ የነበረውን የኋሊት ጉዞ ጥር 26 ቀን ያበቃል። ዩራነስ የኋሊት ጉዞውን የሚያበቃው በታውረስ ምልክት ውስጥ ነው። ታውረስ ደግሞ የሀብት፣ የንብረት፣ የቁሳቁስና የፋይናንስ መረጋጋት ተምሳሌት ነው። ባጭሩ በዚህ ሳምንት የገንዘብ ጉልበቱ የሚላችሁ ከቆመበት የተንቀሳቀሰውን የዩራነስ ኃይል ተጠቀሙ። አዳዲስ የገቢ መንገዶችን በንቃት ተከታተሉ ነው። አሁን ወደ ሳምንቱ የገንዘብና የሥራ ዕድለኛ 3 ኮከቦች ዝርዝር ትንታኔ እንለፍ። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንደኛ የመጀመሪያውና የሳምንቱ የፋይናንስ ዕድለኛ ኤሪስ ነው። ኤሪሶች ባለፉት 5 ወራት በገቢ ምንጫችሁ ላይ መዘበራረቅ ገጥሟችሁ ነበር። ምናልባት ያላሰባችሁት ወጪ ወጥቶባችሁ ወይም የምትጠብቁት ገንዘብ ሳይመጣ ቀርቶ ተጨንቃችሁ ሊሆን ይችላል። አሁን ግን ጥር 26 ቀን ሁሉም ነገር ይቀየራል። ዩራነስ በገቢ ቤታችሁ ላይ የኋሊት ጉዞውን ማጠናቀቁ ለእናንተ ትልቅ የፋይናንስ ረፍትና ትንፋሽ ይዞላችሁ ይመጣል። ይህ ሳምንት በጀታችሁን ለማስተካከልና ጠንካራ የገንዘብ መሠረት ለመጣል ፍጹም ጊዜ ነው። በዚህ ሳምንት ያላሰባችሁት አዲስ የገቢ ምንጭ ወይም የትርፍ ሰዓት ሥራ ሊመጣላችሁ ይችላል። ምናልባትም በአንድ ወቅት የጀመራችሁትና የተዋችሁት የሥራ ዕቅድ ዳግም ትርፍ ሊያስገኝላችሁ ይችላል። ቁልፉ ነገር እናንተ ለመለወጥና አዳዲስ አሰራሮችን ለመሞከር ያላችሁ ዝግጁነት ነው። በሥራ ቦታችሁ ላይ ግልጽነትና ቀጥተኛነት ይኑራችሁ። ዩራነስ ያልተጠበቁ ዕድሎችን ይወዳል። ስለዚህ አሁን ብላችሁ የተዋችሁ በድንገት ቢከፈት አትገረሙ። ተለዋዋጭ ሁኑ። ውስጣዊ ስሜታችሁን አዳምጡ። ያኔ ገንዘብ በራሱ ጊዜ እናንተን ይከተላችኋል። ሁለተኛው የገንዘብ ዕድለኛ ኮከብ አኳሪየስ ነው። አኳሪየሶች በገቢ ምንጫቸው ላይ ትልቅ መነቃቃትና የሐሳብ ንግድ የሚያደርጉበት ሳምንት ነው። ሜርኩሪ ወደ የገቢ ቤታችሁ መግባቱ የፈጠራ አቅማችሁንና የቢዝነስ አርቆ አሳቢነታችሁን ያነቃቀዋል። በተለይ በሳምንቱ መጨረሻ ላይ የምታከናውናቸው የሥራ ስምምነቶች ረጅም ጊዜ የሚቆይ ትርፍ ሊያስገኙላችሁ ይችላሉ። መዝገብ ቤት ውስጥ ያስቀመጣችሁት የቢዝነስ ሐሳብ ካለ አሁኑኑ አውጥታችሁ አጽዱት። ምክንያቱም አሁን ያ ሐሳብ ወደ ተግባር የሚለወጥበት ብስለት ላይ ደርሷል። የቀድሞ የሥራ ባልደረቦች ወይም ደንበኞች ያልጠበቃችሁትን የሥራ ዕድል ይዘው ሊመጡ ይችላሉ። ብቻችሁን ከመሥራት ይልቅ ከባለሙያዎች ጋር ተመካከሩ። የብራንድ ባለሙያ ወይም የስትራቴጂ ነዳፊ ማማከር ካስፈለጋችሁ ይህ ሳምንት ጊዜ ነው። በማኅበራዊ ሚዲያ ወይም በዲጂታል ዓለም ሥራችሁን የምታስተዋውቁ ከሆነ ተደራሽነታችሁ በከፍተኛ ሁኔታ ይጨምራል። ጥርጣሬን አስወግዳችሁ በድፍረት ተራመዱ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ።
ሶስተኛው ዕድለኛ ኮከብ ጄሚኒ ነው። ጄሚኒዎች በሥራ ዓለምና በሕዝብ ዘንድ ባላቸው ዝና ላይ ታላቅ እድገት የሚያዩበት ሳምንት ነው። ገዢ ፕላኔታችሁ ሜርኩሪ ወደ ሥራ ቤታችሁ መግባቱ ትልቅ ሙያዊ ምኞታችሁን ለማሳካት በሩን ይከፍትላችኋል። ይህ ሳምንት በሥራ ቦታችሁ ላይ የምታዩበትና የምትመሰገኑበት ወቅት ነው። ኃላፊነት ለመቀበልና አዲስ የሥራ ደረጃ ለመጠየቅ ዝግጁ ሁኑ። ሐሳባችሁን ደራጁ። ለባለሀብቶች የምታቀርቡበት መንገድ በዚህ ሳምንት በጣም የተሳካ ይሆናል። ንግግራችሁ የማሳመን ኃይል ይኖረዋል። ነገር ግን አንድ ትልቅ ማስጠንቀቂያ አለኝ። በየካቲት ወር አጋማሽ ላይ ሜርኩሪ የኋሊት ጉዞውን ስለሚጀምር ውል የምትፈርሙ ከሆነ ወይም ታላቅ ስምምነት የምታደርጉ ከሆነ አሁኑኑ በጥር ወር መጨረሻ ላይ ለመጨረስ ትጋት ያስፈልጋችኋል። በሥራችሁ ላይ ተቀንዝሩ። በትኩረት ተመልከቱ። እናንተን የሚመጥኑና ለእድገታችሁ መንገድ የሚሆኑ ሰዎችን አሁኑኑ አግኙ። የሳምንቱ ጉልበት እናንተን ወደ ከፍታ ቦታ ለማውጣት እየታገለ ነው። ውድ የኢትዮ ግዕዝ ቤተሰቦች፣ የሳምንቱ የገንዘብና የሥራ ዕድል ኮከቦች እነዚህ ነበሩ። ኤሪስ፣ አኳሪየስና ጄሚኒ የሳምንቱ የገንዘብ ኮከቦች ቢሆኑም ሌሎቻችሁም በትጋት ከሠራችሁ የኮከብ ኃይላችሁ እንደሚረዳችሁ አትዘንጉ። ዩራነስ ጉዞውን ወደፊት ሲጀምር ሁላችንም በፋይናንስ ረገድ አዳዲስ አሰራሮችን ለመሞከር ድፍረት ይኖረናል። ይህ ሳምንት የድካማችሁን ፍሬ የምታዩበት እንዲሆንላችሁ እመኛለሁ። ከወደዳችሁት ላይክ በማድረግ አበረታቱን። እንዲሁም የሥራ ጓደኞቻችሁ እንዲጠቀሙበት ሼር አድርጉላቸው። በኮመንት መስጫው ላይ ደግሞ የሥራ ምኞታችሁንና የኮከባችሁን ስም ጻፉልን። አጽናፈ ሰማይ በሥራችሁ ትርፍን፣ በቤታችሁ በረከትን ትስጣችሁ። በሚቀጥለው የፍቅር ሕይወት ትንታኔ እስክንገናኝ ቸር ይቆዩን።